ከሰላሳ ደርሶ ሁለቱ የነጡ ከሰክሱኛል ሌሊት እየመጡ ተይ ብዬሽ እስመክርሽ ነበረ ዛሬ በግድ ሰው ይዞሽ ተገመረ ተይ ደሞ ናነይ ጉዳም ላሟኛል ነገን አልተሻለኝ ዳኒት የሩቅ ነው በቅርብ አይገኝም እንደ ራያው መንገድ መሰድ ያለው አመልሽ እንጫወት እንጂ እንተኛ አለልሽ እንደ ግራ ካሱ ካልተጠመዘዝሽም ደራያው መንገድ ሰጥለንበት ካላልሽም ያችን 5 ሳንቲም ትመልሻለሽ የ10 ሳንቲም ቡና እሱም የጠነዛ የ10 ሳንቲም ቡና እሱም የጠነዛ እችም ስራ ሁና ምቀኛችን በዛ አረ እንደምን አለሽ ጓድዋ እንደምነሽ ምጣዴን ሰበርኩት ከማድ ቤት ገብቼ እንጀራ በምላስ ሲጋግሩ አይቼ ዘንድሮ ስጋ ቤት ምንኛ ነገደ ጭንቅላት ረክሶ ምላስ ተወደደ ስነግረው አልሰማም እያለ ምሳናውን ዝግባ ቅሉን ዱባ ካለ ሰው ራሱን ብቻ ማድመጥ ከጀመረ ታመመ ማለት ነው በቃ ደቆረ ነይ ዘመዴዋ ነይ ዘፈን ለደስታ ይመስለኝ ነበረ ዘፈን ለደስታ ይመስለኝ ነበረ ለካስ ለከፋው ነው ለተቆረቆረ ለካስ ለከፋው ነው መኪና ገዝቼ ፍሬቻ የሌላት ካፋፉ ካገኟት ገፍተው ነው የሚለቋት አይ ዛሬ ሰው ዘንድሮ ጎጆን ካፋፍ ላይ ሰርቻት አለች ክንብል ደፋ ስፍራም አልተመቻት እናመሰግናለን ጊፍት የምትልኩ ደሞ ተሳስታችሁ አንበሳ እንዳትነኩ ዘመዴዋ እንዴት ነሽ ጓድዋ ናናይ እንዴት ነሽ እኔ ላንቺ አንቺ ለሰው እኔ ላንቺ አንቺ ለሰው ፈጣኑ ጊዮርጊስ አይንሽን ያፍሰው አረ እንደምን አለሽ ጓድዋ እንደምን ነሽ በርበሬ ፈጭና መጥፎ ሚስት ያለው በርበሬ ፈጭና መጥፎ ሚስት ያለው ሀሰው ልቅሶ አይሄድም የራሱ ልቅሶ አለው ከሰው ልቅሶ አይሄድም የራሱ ልቅሶ አለው ቀሚስ ገዛሁላት ይሙቃት ይብረዳት ቀሚስ ገዛሁላት ይሙቃት ይብረዳት ሚስቴ ወፍጮ ሄዳ ልታስፈጭ ባቄላ ምነው በቀረብኝ አሹቄን ብበላ በዛ ዘወር አድርጎ አቤቱ ዘመዴዋ እንዴት ነሽ አይነገርም መንገድ ገደል ሲሆን ይዞራል በሌላ
ትተሽው ነይ እራቱን ከበላ ከባሏ ልትፈታው ባሏን ልትፈታው ቅዳሜ ነው ቀኑ ገፋ ገፋ አድርገው እባክህ ሰይጣኑ ባልሽ ድብን ይበል ቱቦ ውስጥ ገብቶ ዝጎ ማረነ ባልሽ ድብን ይበል ቱቦ ውስጥ ገብቶ ንብረቱን ለመንግስት ንብረቱን ማን አለ በዚህ ንብረቱን ለመንግስት አንቺን ለኔ ትትወ ደግሞ ታስደነግጠኛለሽ እንደዚህ አይ እስኪ አንዴ ተቀበለኝ ወንድሜ እንዴት ዋላችሁ በቅድመ አሌክሱ ደህና ናችሁ አማራው